ትልቅ ማስተካከያ ስለ ውድድሩ ቀን ነሐሴ 2 ነበር ያለን የነበረው። ነሐሴ 2 ደግሞ ፍልሰታ ስለሆነ የጾም ጊዜም ስለሆነ ወደ ሐምሌ 25 አዘዋውረነዋል። እንግዲህ እንዳደመጣችሁት በሴዶ እና በጆኒ መካከል ነሐሴ 2 2018 ዓ.ም በአድዋ ሙዚየም ይደረጋል የተባለው የኤምኤምኤ ውድድር ቀኑ ነሐሴ 2 የፍልሰታ ጾም በመሆኑ ወደ ሐምሌ 25 መስተካከሉን ነው የውድድሩ አዘጋጅ ጌች የገለጸው። እንግዲህ ለበርካታ ሳምንታት በጉጉት ሲጠበቅ የነበረውና ሰሞኑን ደግሞ ሴዶ አምልጭ ያለው ከውድድሩ ከሀገር ወጥቻለሁ ቱርክ ሀገር ገብቻለሁ በማለት ሲገልጽ የነበረ የበርካታ የስፖርት አፍቃሪውን ልብ ሲያንጠለጥል የነበረ ይህ የኤምኤምኤ ውድድር ቀኑ ተቆርጧል። ቀደም ሲል ነሐሴ 2 ተብሎ የነበረው አሁን ትክክለኛው ቀን ሐምሌ 25 ምሽት ላይ ይደረጋል በአድዋ ሙዚየም ማለት ነው። ይህ ውድድር እንግዲህ የአድዋ ፋይት ናይት የሚል ስያሜም እንደተሰጠው ነው የተገለጸው። ጌች በዚህ ሶስትዮሽ ስምምነት ወቅት በርካታ ድሎች መመዝገባቸውንም ገልጿል። ከዚህ ጋር ተያይዞ ሴዶ ማርሻል አርት ምን አለ፣ ጆኒስ ምን አለ የሚሉ ሀሳቦች በጣም የሚጠበቁ ናቸው። የውድድሩ አዘጋጅ ከሆኑት መካከል እንግዲህ ጌች ውድድሩ ቀን የተቀየረበትን ምክንያት አብራርቷል። እሱን እስቲ ላስደምጣችሁና ተመልሰን እንገናኛለን። ትልቅ ማስተካከያ ስለ ውድድሩ ቀን ነሐሴ 2 ነበር ያለን የነበረው። ነሐሴ 2 ደግሞ ፍልሰታ ስለሆነ የጾም ጊዜም ስለሆነ ወደ ሐምሌ 25 አዘዋውረነዋል ማለት ነው። ኖርማሊ ሐምሌ 25 ብለን ነበር ያሰብነው፣ በስህተት እንደሆነ እንድታቁልን ነው። ይሄው ነው ሰው ውድድሩ ቀን የሚሆነው ሐምሌ 25 በአድዋ ሙዚየም የአድዋ ፋይት ናይት። እንግዲህ የሴዶ እና የጆኒ የኤምኤምኤ ፋይት በ85 ኪሎ ግራም የሚጠበቅ ነው የሚሆነው። የአድዋ ፋይት ናይት በሚል ስያሜም ተሰጥቶታል። እንግዲህ የውድድሩ አዘጋጅ ጌች እንደገለጸው ይሄ ውድድር የሶስትዮሽ ስምምነት ዛሬ ተፈራርመዋል። በአዲስ አበባ ወጣቶችና ስፖርት ቢሮ፣ በአድዋ መታሰቢያ እና በኢቲኤፍሲ በእነዚህ ሶስቱ አካላት የሶስትዮሽ ፊርማ ተከናውኗል። ይሄ ደግሞ ታሪካዊ መሆኑን የውድድሩ አዘጋጅ ጌች ገልጿል። እንግዲህ ውድድሩ የአድዋ ፋይት ናይት የሚል ስያሜ እንደተሰጠው ገልጿል። እያንዳንዱ አሸናፊዎች እንግዲህ የአድዋ አርማ ያለበት ቀበቶ እንደሚሰጣቸውም ነው የተገለጸው። እንግዲህ አድዋ ለኢትዮጵያ፣ ለአፍሪካ፣ ለዓለም ትልቅ የድል እና የአሸናፊነት ታሪክ ነው። ይህ አርማ ያለበት የአድዋ አርማ ያለበት ቀበቶ እንደሚሰጣቸውም ነው የተገለጸው። ይህ ደግሞ ለአሸናፊዎቹ ልዩ የሆነ ክብር የሚሰጥና የሚያጎናጽፍ መሆኑን የውድድሩ አዘጋጅ ጌች ይገልጻል። እሱን እስቲ ቪዲዮ አግኝተናል፣ አስመልክተናችሁ እንመለስ። በአዲስ አበባ ወጣቶችና ስፖርት ቢሮ እና በአድዋ መታሰቢያ ሙዚየም እና በኢትዮጵያ ፋይቲንግ ቻምፒዮንሺፕ በኢቲኤፍሲ የሶስትዮሽ ውል ስምምነት አድርገናል ዛሬ በአድዋ። ይሄ ውል የሚቀጥሉት ፋይቶች በአድዋ ፋይት ናይት ተብሎ እንዲሰየም አድርገናል። የምታሸንፉ ሰዎች ቀበቷችሁ የአድዋ አርማ ያለ የድል መታሰቢያ የሆነ ድል አድራጊነታችሁን የሚያበስር ቀበቶ ይሰጣችኋል ማለት ነው። እንግዲህ ይሄ ለኢትዮጵያ ሚክስድ ማርሻል አርት ወይም ቦክስ ወይም ደግሞ ሞይታይ ምን ያክል ነገር ሊፈጥር እንደሚችል አስቡት። የአድዋ ድል ቤልት ሲኖራችሁ ማለት ነው። እንግዲህ በቅርቡ ወደ ቱርክ እና ታይላንድ ያመራው ሴዶ እዛ ልምምዱን እያደረገ ነው የሚገኘው። ጠንካራ ፉክክር ለማድረግ ዝግጅት እያደረገ መሆኑን የሚያሳዩ ቪዲዮችን በየሰከንዱ እየለቀቀ ነው የሚገኘው። የሴዶን የቱርክ ልምምድ የተወሰኑ ቪዲዮችን አግኝተናል። እሱንም እናስመልክታችሁ። ምን አይነት ዓለም አቀፍ ፌመስ መሆን የምታዩት በሁለት አሰልጣኞች ነው እንጂ የሚሰራው እያያችሁ ነው። ሽጓኔት ነው ተመችታኛለች።
ጨላሎ ቲዩብን ተከታተላችሁ። ሐምሌ 25 ተቆርጦለታል ጆኒ እና የሴዶ የኤምኤምኤ ውድድር በአድዋ ሙዚየም ለበርካታ ወራት ይደረጋል አይደረግም በሚሉ የሀሳብ ፍጭቶች ነበሩ። አሁን ግን እርግጠኛ ሆኗል ማለት ነው። ሐምሌ 25 2018 ዓ.ም ይህ ፍልሚያ እንደሚደረግ ዛሬ ጋዜጣዊ መግለጫ ተሰጥቷል። ጨላሎ ቲዩብን የተከታተላችሁ አብራችሁን ስለነበራችሁ እናመሰግናለን።